ጠንቋዮች ሲባሉ በአእምሮአችን ላይ የሚመጣው ምስል ምንድነው? አሮጌ መጥረጊያ ላይ እየበረሩ የሚሄዱ ረጅም አፍንጫ ያላቸውና ጥቁር ኮፍያ ያደረጉ ሴቶች ይመስሉናል። ነገር ግን እውነታው ፍጹም የተለየ ነው። በዚህ ፊልም ውስጥ የምናያቸው ጠንቋዮች በመካከላችን፣ በከተማችን፣ ምናልባትም በጎረቤታችን ውስጥ የሚኖሩ እጅግ ዘናጭና ውድ ልብሶችን የሚለብሱ ፍጥረታት ናቸው። ከምንም በላይ ደግሞ ሕፃናትን ከምንም ነገር በላይ ይጠላሉ። እነርሱን ለማጥፋት የማይፈነቅሉት ድንጋይ የለም። ቪዲዮውን ላይክ በማድረግ ዝግጁ መሆናችሁን አሳዩኝና አሁን ቀጥታ ወደ ታሪኩ እንግባ። ታሪካችን የሚጀምረው በ1960ዎቹ ማጠቃለያ ላይ በአላባማ ግዛት ውስጥ ባለችው ዴሞፖሊስ በምትባል ትንሽ ከተማ ውስጥ ነው። ገና የ7 ዓመት ልጅ የሆነው ዋና ገጸ ባህሪያችን ስሙ በፊልሙ ላይ በግልጽ ባይነገረንም እኛ ልጁ እያለን እንጠራዋለን። ይህ ልጅ በአንድ ቀዝቃዛ የገና ዋዜማ ምሽት ሕይወቱን ሙሉ በሙሉ የሚቀይር አደጋ ይገጥመዋል። ከወላጆቹ ጋር በመኪና እየተጓዘ ሳለ መኪናቸው በበረዶ ላይ ተንሸራቶ አሰቃቂ አደጋ ይደርሳል። በሚያሳዝን ሁኔታ ወላጆቹ ወዲያውኑ ሕይወታቸው ሲያልፍ፣ ልጁ ግን በተአምር ይተርፋል። አንድ ሕፃን በዚህ ዕድሜው ወላጆቹን ሲያጣ የሚሰማውን ባዶነት አስቡት። ልጁ ሙሉ በሙሉ ዝምተኛ ይሆናል። መብላት ያቆማል፣ መጫወትም ያቆማል። ሕይወት ለእርሱ ትርጉም ያጣች ትመስላለች። በዚህ ጊዜ ነው እንግዲህ ብቸኛ ተስፋ የሆነችው አያቱ ወደ ሕይወቱ የምትመጣው። አያቱ ልጁን ይዛ ወደ ቤቷ ትወስደዋለች። እሷ ፍቅርና ሙቀት ለመስጠት ብትሞክርም የልጁ ልብ ግን አሁንም በሐዘን ተሰብሯል። ቁጭ ባለበት ሰዓት ሁሉ የሚታየው የወላጆቹ ትዝታ ብቻ ነው። አያትየው በጣም ጠንካራና የአፍሪካ አሜሪካውያን ባህላዊ ሕክምናዎችንና ጥበቦችን የምታውቅ ሴት ናት። የልጅ ልጇን ከዚህ የጭንቀት ዓለም ውስጥ ለማውጣት የተለየ መንገድ ትመርጣለች። አንድ ቀን ማዕድ ቤት ውስጥ ጣፋጭ ምግብ እየሰራች ክላሲክ ሙዚቃ ከፍታ በደስታ መደነስ ትጀምራለች። ልጁ መጀመሪያ ላይ በግዴለሽነት ይመለከታት ነበር። ነገር ግን የአያቱ ተላላፊ ደስታና ፍቅር ቀስ በቀስ ልቡን ያቀልጠዋል። የበለጠ ደስተኛ እንዲሆን ደግሞ አያቱ አንድ ትንሽ ውሻና ሜሪ በኋላ ዴዚ የምትባለውን ትንሽ ነጭ የቤት እንስሳ አይጥ ትገዛለታለች። ልጁ ከአይጡ ጋር በጣም ይቀራረባል። የተለያዩ ዘዴዎችንና ጨዋታዎችን ያስተምራታል። ሕይወቱ ሰላማዊ መስሎ መቀጠል የጀመረ ይመስላል። ነገር ግን ይህ ሰላም ከጥቂት ቀናት በላይ አልዘለቀም። አንድ ቀን ልጁ ለአይጡ መጫወቻ የሚሆን ነገር ለመግዛት ወደ ሰፈር መደብር ይሄዳል። እዚያ ውስጥ ዕቃዎችን እየመረጠ ሳለ ከተቀመጡት ሳጥኖች ጀርባ አንድ እንግዳ ነገር ያስተውላል። አንዲት ረጅም በጣም ዘናጭ ልብስ የለበሰች ሴት ቆማለች። ሴትዮዋ ፊት ላይ ፈገግታ ለማሳየት ብትሞክርም አይኖቿ ግን በሚያስደነግጥ ሁኔታ ደረቅና ክፉ ነበሩ። እጇ ላይ ጓንት አድርጋለች እና በሚያስደነግጥ ሁኔታ ከእጇ እጅጌ ውስጥ አንድ ትልቅ እባብ ወጥቶ ሲንቀሳቀስ ይታያል። ሴትዮዋ ልጁን በስም እየጠራችው ይመስል ና ይህንን ከረሜላ ውሰድ እያለች በጣፋጭ ድምፅ ልታታልለው ትሞክራለች። ልጁ ግን በደመ ነፍስ ውስጥ ሆኖ ትልቅ አደጋ ላይ እንዳለ ይሰማዋል። በፍርሃት ወደ ኋላ ማፈግፈግ ይጀምራል። ከዚያም ዕቃዎቹን ጥሎ በከፍተኛ ፍጥነት ወደ ቤቱ ይሮጣል። ቤት ደርሶ እየተንቀጠቀጠ ያየውን ነገር ሁሉ ለአያቱ ይነግራታል። አያቱ የልጁን ንግግር ስትሰማ ፊቷ ሙሉ በሙሉ ይለወጣል። ይህ ክስተት ተራ እንዳልሆነ ትረዳለች። አያቱ ልጁን ፊት ለፊት አስቀምጣ እስካሁን ደብቀው የኖረችውን ታላቅ ሚስጥር ማውራት ትጀምራለች። ልጄ፣ ያየሃት ሴት ተራ ሰው አይደለችም፣ እሷ ጠንቋይ ናት ትለዋለች። አያትየው በመቀጠል በልጅነቷ የደረሰባትን ታሪክ ትነግረዋለች። አሊስ የምትባል በጣም የምትወዳት ጓደኛዋ በአንድ ጠንቋይ በተሰጣት ቸኮሌት ምክንያት ወደ ዶሮነት ትቀየራለች። አያትየውም ያኔ ጓደኛዋን ለማዳን ባለመቻሏ እስካሁን የህሊና ቁስል አለባት። ጠንቋያ ልጁን አንዴ ካየችው እንደማትለቀው ስላወቀች ከአካባቢው በአስቸኳይ ለመራቅ ትወስናለች።
አያትየው የምታውቀው አንድ ሀብታም ሰው የሚያስተዳድረውን በባህር ዳርቻ ላይ የሚገኝ ግራንድ ሆቴል የተባለ እጅግ ቅንጡ ሆቴል ትመርጣለች። እነዚህ ጠንቋዮች ድሆችንና ብቻቸውን የሆኑ ልጆችን ነው የሚያጠቁት፣ እንደዚህ ባለ የሀብታሞች ሆቴል ውስጥ አይመጡም ብላ ታስባለች። ሁለቱም ዕቃቸውን ሸክፈው ወደ ሆቴሉ ይጓዛሉ። ሆቴሉ ሲደርሱ በሆቴሉ ዋና ሥራ አስኪያጅ ሚስተር ስትሬንጀር አማካኝነት ታላቅ አቀባበል ይደረግላቸዋል። ሆቴሉ በጣም ሰፊ፣ ውብና ጥበቃ የሚደረግለት ነው። ልጁና አያትየው ትልቅ ክፍል ተሰጥቷቸው እፎይ ይላሉ። ልጁ አሁንም ከአይጡ ከሜሪ ጋር መጫወቱን ይቀጥላል። ነገር ግን አያትየው የፈራችው ነገር ልክ እነሱ በደረሱበት ዕለት በሌላ መንገድ ሊከሰት እንደተዘጋጀ አላወቀችም ነበር። በዚያው ዕለት አንድ ትልቅ የሴቶች ማህበር ሆቴሉን ሙሉ በሙሉ ይዟል። ማህበሩ ለሕፃናት መብትና ደህንነት የሚቆም ማህበር ስም አለው። ነገር ግን እነዚህ ሴቶች በሙሉ መኪናቸው ውስጥ ሆነው ራሳቸውን ሲያኩና ጓንታቸውን ሲያስተካክሉ ይታያሉ። አዎ እነሱ ሌላ ማንም ሳይሆኑ ከዓለም ዙሪያ የተሰበሰቡ አስፈሪ ጠንቋዮች ነበሩ። ልጁ በክፍሉ ውስጥ አይጡን እያሰለጠነ ሳለ የአያቱ ሳል ስለተቀሰቀሰባትና እረፍት ስለምትፈልግ ልጁ አይጡን ይዞ ወደ ሆቴሉ ትልቅ የስብሰባ አዳራሽ ይሄዳል። አዳራሹ ሰፊና ባዶ ነበር። ልጁ መድረኩ ስር ሆኖ አይጡን መሬት ላይ አስቀምጦ ማሰልጠን ይጀምራል። በዚህ መሃል ግን ድንገት የአዳራሹ በሮች ይከፈታሉ። በመቶዎች የሚቆጠሩ ሴቶች ወደ አዳራሹ መግባት ይጀምራሉ። ልጁ የሚወጣበት መንገድ ስለሌለው ከመድረኩ ስር ባለው የእንጨት መደበቂያ ውስጥ ከአይጡ ጋር አብሮ ይሸሸጋል። ሴቶቹ በሙሉ ከገቡ በኋላ በሩ በቁልፍ ይዘጋል። ከዚያም የስብሰባው መሪ የሆነችው ታዋቂዋና ጨካኟ ዋና ጠንቋይ ወደ መድረኩ ትወጣለች። እሷ እጅግ ማራኪና ውብ መስላ ብትታይም ንግግሯ ግን በሚያስደነግጥ ሁኔታ ጭካኔ የተሞላበት ነበር። ዋናዋ ጠንቋይ መድረኩ ላይ ከቆመች በኋላ በሩ መዘጋቱን አረጋግጡ ትላለች። ከዚያም አስደንጋጩ ነገር ይከሰታል። አሁን እውነተኛ ማንነታችሁን አውጡ ስትል በአዳራሹ ያሉ ሴቶች በሙሉ ዊጋቸውን ያወልቁታል። መላጣና በትልልቅ ቁስል የተሞሉ ራሳቸውን እናያለን። ጓንታቸውን ሲያወልቁ ጥፍር የሌላቸው ሰልካካ ጣቶቻቸውን፣ ጫማቸውን ሲያወልቁ ደግሞ ጣት የሌለውን እግራቸውን እናያለን። ዋናዋ ጠንቋይም ራሷ ዊጓን ስታወልቅና አፏ በሚያስፈራ ሁኔታ ወደ ጎን ሲቀደድ ከመድረኩ ስር ሆኖ በትናንሽ ቀዳዳዎች የሚመለከተው ልጁ በፍርሃት ክው ይላል። ዋናዋ ጠንቋይ አዲሱን የጥፋት ዕቅዷን ማብራራት ትጀምራለች። ልጆችን አንድ በአንድ ማጥፋት ሰልችቶኛል፣ አሁን ግን በአንድ ጊዜ የምናጠፋበት ዘዴ አግኝቻለሁ ትላለች። እሷ የሰራችውን ፎርሙላ 85 የተባለውን አስማታዊ መድኃኒት ታሳያቸዋለች። ይህ መድኃኒት በጥቂት ጠብታዎች ብቻ ማንኛውንም ሕፃን በአንድ ደቂቃ ውስጥ ወደ አይጥ የመቀየር ኃይል አለው። ዕቅዷ በዓለም ዙሪያ ያሉ ጠንቋዮች በሙሉ የከረሜላ ሱቅ እንዲገዙና ይህንን መድኃኒት በቸኮሌቶች ውስጥ እንዲጨምሩት ማድረግ ነው። ልጆቹ አይጥ ሲሆኑ ደግሞ የሆቴል ባለቤቶችና ወላጆች በራሳቸው እጅ ያጠፏቸዋል። ይህንን መድኃኒት በተግባር ለማሳየት ቀደም ብላ ወጥመድ ውስጥ የጣለችውን ብሩኖ ጄንኪንስ የተባለውን ስግብግብ ልጅ ትጠራዋለች። ብሩኖ ከረሜላና ቸኮሌት በጣም የሚወድ ልጅ ነው። ዋናዋ ጠንቋይ የሰጠችውን ቸኮሌት በልቶ ስለነበር ልክ መድረኩ ላይ እንደወጣ ሰዓቱ ይሞላል። ብሩኖ መሬት ላይ ወድቆ ሰውነቱ መወዛወዝ ይጀምራል። ሐምራዊ ጭስ ከሰውነቱ ይወጣል። ከዛም በሚያስደነግጥ ፍጥነት ወደ ትንሽ አይጥነት ይለወጣል። ጠንቋዮቹ በደስታ ይጮኻሉ። ጠንቋዮች የልጆችን ሽታ የማሽተት ብቃት አላቸው። እዚህ አዳራሽ ውስጥ ሌላ የልጅ ሽታ አለ ብላ ትጮኻለች። ጠንቋዮቹም በሙሉ መሬት ላይ የተንበረከኩ ማሽተት ይጀምራሉ። ልጁ ከመድረኩ ስር ሆኖ ለማምለጥ ቢሞክርም በመጨረሻ ግን ዋናዋ ጠንቋይ መደበቂያውን ሰብራ ታገኘዋለች። ልጁን በእጆቿ አንስታ ወደ መድረኩ ታወጣዋለች።
ልጁ እንድትለቀው ቢማጸናትም እሷ ግን ምንም አይነት እዝነት የላትም። ያንን አስፈሪ ፎርሙላ 85 መድኃኒት በአፉ ውስጥ በግድ ታፈስበታለች። ልጁ ልክ እንደ ብሩኖ ሁሉ መሬት ላይ ይወድቃል። ሰውነቱ ይለወጣል። ልብሶቹ ይወልቁና በሚያስደነግጥ ሁኔታ ወደ ትንሽዬ ግራጫ አይጥነት ይቀየራል። ልጁ ወደ አይጥ ቢቀየርም አእምሮውና ማሰብ መቻሉ አልተለወጠም ነበር። ጠንቋዮቹ ሊረግጡት ሲሉ በፍጥነት ዘሎ ያመልጣል። በመንገድ ላይ ከብሩኖ ጋር ይገናኛል። ብሩኖ አሁንም ወደ አይጥ መለወጡን ሙሉ በሙሉ አልተረዳም ነበር። አሁንም ስለ ምግብ ብቻ ነው የሚያስበው። በዚህ መሃል ነው የልጁ የቤት እንስሳ ሜሪ ወይም ትክክለኛ ስሟ ዴይዚ የምትናገረው። ዴይዚ አስደናቂ ሚስጥር ትነግራቸዋለች። እሷም ተራ አይጥ ሳትሆን ከዓመታት በፊት በአንድ ጠንቋይ ወደ አይጥነት የተቀየረች የሰው ልጅ ነበረች። አሁን ሦስቱም አይጦች ልጁ ብሩኖና ዴይዚ ሆነው ከጠንቋዮቹ አዳራሽ አምልጠው በሆቴሉ መተላለፊያዎች ውስጥ እየሮጡ ወደ አያትየው ክፍል ይሄዳሉ። ልጁ ወደ ትራሷ ላይ ወጥቶ በአይጥ ድምፅ አያቴ እኔ ነኝ የልጅሽ ልጅ ይላታል። አያትየው መጀመሪያ ላይ በድንጋጤ ልትመተው ብትሞክርም ልጁ የወላጆቹን ስምና የአያቱን ሚስጥር ሲነግራት ልጇ ወደ አይጥ መለወጡን ተረድታ በከፍተኛ ሐዘን ታለቅሳለች። ነገር ግን አያትየው ወዲያውኑ ራሷን አበርትታ ጠንቋዮቹን ለማጥፋት ቆራጥ ውሳኔ ትወስናለች። አያትየውም ብሩኖንና ዴይዚንም ታጽናናቸዋለች። አሁን አራቱም ሆነው ጠንቋዮቹን ለመበቀል እቅድ ያወጣሉ። እቅዳቸው ምንድነው? ዋናዋ ጠንቋይ ክፍል ውስጥ ገብቶ ያንን ፎርሙላ 85 መድኃኒት መስረቅ፣ ከዚያም ዛሬ ማታ ለጠንቋዮቹ በሚቀርበው የእራት ሾርባ ውስጥ መጨመር ነው። በዚህ መንገድ ሁሉንም ጠንቋዮች በአንድ ጊዜ ወደ አይጥነት መቀየር ይቻላል። ልጁ ወይም አይጡ ይህንን ተልእኮ ለመፈጸም ራሱን ያጫል። አያት በክር በተሰራ ረጅም ገመድ ትሰጠዋለች። ወደ ዋናዋ ጠንቋይ ክፍል ይገባል። ክፍሉ ውስጥ እጅግ አስደናቂ የሆኑ ሜካፖችና ውድ ዕቃዎች አሉ። ልጁ መድኃኒቱ ያለበትን ጠርሙስ ያገኛል። መድኃኒቱን ይዞ ያመልጣል። ተልእኮ የመጀመሪያው ምዕራፍ ይሳካል። ቀጣዩና ከባዱ ተልእኮ መድኃኒቱን ወደ ሆቴሉ ወጥ ቤት መውሰድ ነው። ልጁና ዴይዚ ወደ ወጥ ቤቱ ይወርዳሉ። ወጥ ቤቱ በሼፎችና በሰራተኞች የተሞላ ነው። ሰራተኞቹ አይጥ ካዩ ሊገድሏቸው ይችላሉ። ልጁ ግን በብልሃት ወደ ትልቁ የሾርባ ድስት ላይ ይወጣል። ሰራተኞቹ ወደ ሌላ ቦታ ሲዞሩ ያንን ሚስጥራዊ መድኃኒት ሙሉ በሙሉ ወደ ሾርባው ውስጥ ይጨምረዋል። ሾርባው ሐምራዊ ሆኖ ይበጠበጣል። ከዚያም ወደ መደበኛ ቀለሙ ይመለሳል። አሁን ወጥመዱ ተዘጋጅቷል። የራት ሰዓት ይደርሳል። ሁሉም ጠንቋዮች በዋናው የመመገቢያ አዳራሽ ውስጥ ተቀምጠዋል። አያትም ሁኔታውን ለመከታተል እዚያው አዳራሽ ውስጥ ትቀመጣለች። ሰራተኞቹ ያንን የተመረዘ ሾርባ ለጠንቋዮቹ ያቀርባሉ። ዋናዋ ጠንቋይ ግን በዚህ ሰዓት ከብሩኖ ወላጆች ጋር እያወራች ስለነበር ሾርባዋን ገና አልጠጣችም ነበር። የቀሩት ጠንቋዮች ግን በደስታ ሾርባውን መጠጣት ይጀምራሉ። ከጥቂት ደቂቃዎች በኋላ መድኃኒቱ በአንድ ጊዜ መስራት ይጀምራል። የአንዲት ጠንቋይ ጀርባ ላይ ጅራት መውጣት ይጀምራል። ሌላኛዋ ትጮኻለች። በአዳራሹ ውስጥ ታላቅ ትርምስ ይፈጠራል። በመቶዎች የሚቆጠሩ ጠንቋዮች በአንዴ ወደ አስቀያሚ አይጦች መቀየር ይጀምራሉ። የሆቴሉ እንግዶችና ሰራተኞች አይጦቹን ሲያዩ በድንጋጤ መጥረጊያና ድስት ይዘው ማሳደድ፣ መግደል ይጀምራሉ። አዳራሹ ወደ ጦርነት ቀጠናነት ይቀየራል። ዋናዋ ጠንቋይ እቅዷ በሙሉ መክሸፉን ስታውቅ በከፍተኛ ቁጣ ትሞላለች። ይህንን ያደረገችው ያቺ አሮጊት መሆኗን ትረዳለች። ወዲያውኑ ወደ አያትየው ክፍል ትሄዳለች። አያትየውና ሦስቱ አይጦች ክፍል ውስጥ ተቆልፈው ነበር። ዋናዋ ጠንቋይ በሩን ሰብራ ትገባለች። አሁን እሷ እጅግ በሚያስፈራ ቁጣ ላይ ናት። እጆቿንና እግሮቿን ተጠቅማ አያትየውን ልትገድላት ትሞክራለች። ነገር ግን ሦስቱ ጀግና አይጦች ዝም ብለው አልተቀመጡም ነበር።
ልጁና ዴይዚ በክፍሉ ውስጥ ያሉትን ወጥመዶች ተጠቅመው የዋናዋን ጠንቋይ ትኩረት ይስባሉ። ከዚያም ልጁ የቀረውን መድኃኒት ጠብታ ይዞ በክፍሉ ውስጥ ባለው ትልቅ የአየር ማራገቢያ ወይም ፋን ላይ ይወጣል። ማራገቢያው ሲሽከረከር መድኃኒቱ በቀጥታ ወደ ዋናዋ ጠንቋይ ፊት ላይ ይረጨዋል። ዋናዋ ጠንቋይም መድኃኒቱ ፊቷ ላይ ሲያርፍ ትጮኻለች። ሰውነቷ እየተሸበሸበ ይሄዳል። ልብሶቿ ይወልቃሉ። ከዚያም ወደ አንዲት እጅግ አስቀያሚና ትልቅ አይጥነት ትቀየራለች። ዋናዋ ጠንቋይ በራሷ ወጥመድ ትጠፋለች። አያትየውም የጠንቋዩን ገንዘብና የቀሩትን መድኃኒቶች በሙሉ ሰብስባ ትይዛቸዋለች። ታሪኩ እዚህ ላይ ያበቃ ይመስላል። ነገር ግን የመጨረሻው መልእክት በጣም ልብ የሚነካ ነው። ልጆቹ ወይም አይጦቹ ወደ ሰውነታቸው አልተመለሱም። ምክንያቱም ያ መድኃኒት ወደ ሰው የሚመልስ መድኃኒት አልነበረውም። ነገር ግን እነሱ በዚህ አላዘኑም። ምክንያቱም በአይጥነታቸው ሆነው ዓለምን ማዳን ችለዋል። አያትየው የጠንቋዩን ከፍተኛ ገንዘብ በመጠቀም 3ቱን አይጦች ይዛ ወደ ቤቷ ትመለሳለች። እዚያም አንድ ትልቅ የጦርነት ዋና መስሪያ ቤት ትከፍታለች። በዓለም ዙሪያ ያሉ ጠንቋዮችን አድራሻ በመፈለግ እነሱን የማደንና የማጥፋት አዲስ ተልዕኮ ይጀምራሉ። ታሪኩን በትረካ የነገረን ያው ትንሹ ልጅ ሲሆን አሁን በዕድሜ ትልቅ አይጥ ሆኖ ለሌሎች ሕፃናት ጠንቋዮችን እንዴት መለየትና ራሳቸውን ማዳን እንደሚችሉ እያስተማረ ቪዲዮን ይዘጋል። ይህ ፊልም የሚያሳየን ነገር ቢኖር ምንም እንኳ ሕይወት ከባድ አደጋዎችንና ፈተናዎችን ብታመጣም ካለን ጥንካሬና ፍቅር ጋር ከተባበርን ማንኛውንም ክፋት ማሸነፍ እንደምንችል ነው። የዛሬው ሙሉ ትንተናችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ ረጅም የፊልም ማጠቃለያዎችን ሲወጡ መከታተል ትችላላችሁ። በሚቀጥለው ቪዲዮ በሌላ አስደናቂ ፊልም እስከምንገናኝ ድረስ ሰላም ሁኑ።